መዝሙረ ዳዊትን በመጸለይ ብዙ ነገሮችን ማስተካከል እንችላለን። አባቶቻችን እድሜያቸው ረጅም እንዲሆን ሁሉ ጊዜ ይጸልዩት ነበር። እድሜያችሁ የተባረከ የተቀደሰ ዘመናችሁ መልካም እንዲሆን የምትፈልጉ ከሆነ ይሄንን መዝሙር ጸልዩት። በዚህ መዝሙር ብቻ ካለባችሁ ህመም ትፈወሳላችሁ። ስትሄዱ ጉዳያችሁ ተፈጽሞ ነው የሚጠብቃችሁ። መልካም እንዲሆን ነው የምታረጉት። አንዱ መዝሙረ ዳዊት ብያችኋለሁ። ይሄን ሁሉ ጥቅም ካለው በብዛት የምትጸልዩት መዝሙረ ዳዊት ምን ያህል ጥቅም እንዳለው ማወቅ በጣም አይከብድም ከዚህ አንግል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ እውቀታችንን የምናሳድግበት፣ መንፈሳዊ ችግሮቻችንን የምንፈታበት፣ ስጋዊ ችግሮቻችንን የምንፈታበት፣ መፍትሄ የምናገኝበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ደግሞ ዲያቆን ዘሰዋስው ነኝ። እንደሚታወቀው የመዝሙረ ዳዊት ጥናት ጥቅሞችን እንደጀመርን ይታወቃል። እስካሁን 13ኛው ምዕራፍ ላይ ደርሰናል። 13 የሆኑ ምዕራፎችን ተምረናል ማለት ነው። ስለዚህ የሚቀሩን ቀጣዮቹ ለዛሬ የምንመለከታቸው ደግሞ 14፣ 15 እና 16 ይሆናል። በተከታታይ በሁለት ቀን አንዴ ነበረ ቪዲዮዎችን የምለቀው። በሁለት ቀን አንዴ በመሃል ላይ አንዳንድ ቪዲዮዎችን ልለቅ እችላለሁ። በተጨማሪ ግን የመዝሙረ ዳዊት ጥናቶችን እንቀጥላለን ማለት ነው። በዚህ ዩቲዩብ ቻናላችን ላይ በርካታ መንፈሳዊ ህይወታችን የምናሳድግበት ለስጋዊ ችግሮቻችንም ደግሞ መፍትሄ ልናገኝበት የምንችላቸው ነገሮች በዚህ ዩቲዩብ ቻናላችን ላይ የምለቅላችሁ ይሆናል ማለት ነው። ቤተሰብ ካልሆናችሁ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ከምን ጊዜውም በላይ ላይክ አድርጉት። ላይክ ስናደርገው ለሰዎች ይደርሳል። በችግር ውስጥ ላሉ መፍትሄ ለሚፈልጉ ሰዎች እንዲደርስ ስለሚሆን ዩቲዩብ ራሱ ሰጀስት ስለሚያደርገው ላይክ ማድረጋችሁን እንዳትረሱ። ሁልጊዜም ቢሆን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት ቪዲዮውን። ሀሳብ አስተያየታችሁን ደግሞ አስቀምጡልኝ በማንኛውም መልእክት አስቀምጫ ማለት ነው። በተለያዩ ሶሻል ሚዲያዎች አስቀምጬላችኋለሁ። ከዛው ላይ መልእክቱን ልታስቀምጡልኝ ትችላላችሁ። አይቼ የምመልስላችሁ ይሆናል ማለት ነው። በዛሬ ቪዲዮአችን የምንመለከተው ግን መዝሙር 14 እና 15 16 ነው። 3 ምዕራፎችን ለዛሬ እንመለከታለን ማለት ነው። ምናልባትም ከዚህ በኋላ 3 እያደረግን ረዘም እያደረግን ልንየው እንችላለን ማለት ነው። እግዚአብሔር ቢረዳንና ብንቆይ። መዝሙረ ዳዊት ብዙ ነገር መፍትሄ ብቻ ሳይሆን ከእግዚአብሔርም ጋር መገናኛ መንገዳችንም ነው። ጸሎት በአጠቃላይ ከእግዚአብሔር ጋር የምንነጋገርበት የምንገናኝበት ነውና መዝሙረ ዳዊት ደግሞ በጣም ለብዙ ነገር መፍትሄ ነው። ለበረከት፣ ሰላም ለማግኘት፣ በረከት ለማግኘት የምንፈልግ ከሆነ ስጋዊ ህይወታችን ይሄንን ብናገኝበትም በነፍሳችን ደግሞ ከእግዚአብሔር ጋር የምንጠቀምበት የምንገናኝበት፣ ለእግዚአብሔር እንታይበት የምንበረከክበት የጸሎት አይነት ነውና አባቶቻችን በመዝሙረ ዳዊት ብዙ ነገሮችን አስተካክለውበት አልፈዋልና እኛም በዚህ ዘመን ያለን ወጣቶች በዚህ ዘመን ያለን ሰዎች ደግሞ መዝሙረ ዳዊትን በመጸለይ ብዙ ነገሮችን ማስተካከል እንችላለን። እኔ በጣም ብዙ ሰዎች የሚመልሱልኝ ነገር ከጸሎት ርቄ የኖርኩበትን መዝሙረ ዳዊት ሳልጸልይ የኖርኩበትን ጊዜ ይቆጨኛል የሚሉ ትውልድ እየፈጠርን ይመስለኛል አሁን ላይና በጣም ደስ ብሎኛል እሱን በማየቴም ራሱና ሰዎች ከጸሎት በተለዩ ቁጥር ነው ከእግዚአብሔር እየራቁ የሚመጡት። ጸሎት ከእግዚአብሔር ጋር መገናኘት መንፈሳችን የሚረጋጋው ስጋዊ ህይወታችንን ቢሆን የሚስተካከለው ከእግዚአብሔር ጋር ስንገናኝ እንጂ ከእግዚአብሔር በራቀን ቁጥር የሚገኝ ምንም አይነት ጥቅም የለም እና መዝሙረ ዳዊት ደግሞ ለዚህ በጣም ፍቱን መድኃኒት ነው። ባላችሁበት ሆናችሁ መዝሙረ ዳዊት የዕለቱን ከመጸለይ አታስተውሉ። ሁልጊዜም ቢሆን የዕለቱን ይሄንን የምንናገረው ከዚህ በፊትም የሰራኋቸው ቪዲዮዎች አሉ። ምናልባት አዲስ ከሆናችሁ ለመዝሙረ ዳዊት ጥቅም መግቢያ የሚል አለ። እሱን ቪዲዮ ተመልከቱት። እንደገና ደግሞ እንዴት እንጸልይ የሚል መዝሙር አለ። መዝሙረ ዳዊት ለመጸለይ አዲስ ከሆናችሁ እሱን ቪዲዮ ተመልከቱትና ሁልጊዜም ቢሆን በሕግ የታዘዝነውን ቅድስት ቤተክርስቲያን ያዘዘችን መዝሙረ ዳዊት በየዕለቱ ከመጸለይ ወደ ኋላ አንበል። በጣም ለብዙ ነገሮች መፍትሄ ነው። ዝም ብላችሁ መዝሙረ ዳዊት ጸልዩ። በጣም ብዙ ነገሮችን ያስተካክልላችኋል መዝሙረ ዳዊት። እግዚአብሔር በመዝሙረ ዳዊት እግዚአብሔርን ጠይቃችሁት የማይመልሰው ምንም አይነት ነገር የለም። መዝሙረ ዳዊት የሚጸልይ ሰው በጣም በብዙ ነው የሚባረከውና መዝሙረ ዳዊት ጸልዩ። ለዛሬ ግን መዝሙር 14ን እንመልከት። በአማርኛው አቤቱ በድንኳንህ ውስጥ ማን ያድራል ነው። እግዚኦ መኑ ያድር ውስተ ጽላሎትከ ይላል በግዕዙ። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ያድራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሳደብ ኃጢአተኛን በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራውም የሚምል የማይከዳም ገንዘቡን ባራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወቅም። አጭር ስለሆነ ነው የጨረስኩላችሁ። በጣም ደስ የሚል የሚያረጋጋ መዝሙር ነው። አባቶቻችን ይህንን መዝሙር 14ን ለምን ይጠቀሙበት ነበር? እንዳልኳችሁ ከዕለቱ በተጨማሪ እያንዳንዱ መዝሙር በጣም ብዙ ጥቅም አለው። አንዱ መዝሙር ይሄን ያህል ብዙ ጥቅም ካለው በብዛት የምትጸልዩት በየዕለቱ የምትጸልዩት መዝሙር ምን ያህል ጥቅም እንደሚሰጣችሁ ማስተዋል አለብን ማለት ነው። ይሄንን መዝሙር 14ን አባቶቻችን ሌላ ቦታ
ላይ ሲሄዱ ወደ ሌላ ቦታ ካሉበት ተነስተው ወደ ሌላ ቦታ ሲሄዱ ይጸልዩት ነበር። በመንገዳቸው ሰላም እንዲሆን እንዲሁም ደግሞ ቤታቸው የተቀደሰ እንዲሆን እግዚአብሔር አምላክ ደግሞ በረከት እንዲሰጣቸው ይህንን መዝሙር አብዝተው ይጸልዩት ነበር። ለዚህ አገልግሎት መዝሙር 14 ይውላል። ሌላ ቦታ ላይ ለምትሄዱ ለምሳሌ ከነበራችሁበት ቦታ አለቃችሁ ወደ ሌላ ቦታ ወይም ደግሞ ለቪዚቲንግ ሊሆን ይችላል፣ የተለያየ ቦታ ዘመን ለመጠየቅ የተለያየ አገልግሎት ለማገልገል በመንገዳችሁ ሰላም እንዲሆንላችሁ ሰዎች ከሰዎች ጋር ፍቅር እንድትሆኑ ነግሬያችኋለሁ። የምትይዛችሁ የምትሄዱት የእግዚአብሔርን ልብ ስለሆነ ሰዎች ሲያዩአችሁ በራሱ በሰላም ይቀበሏችኋልና መንገዳችሁ ሰላም እንዲሆን እነን መዝሙር አባቶቻችን ለዚህ አገልግሎት ይጠቀሙበት ነበር። ስለዚህ ይህንን መዝሙር ሁልጊዜም ቢሆን ለበረከት ማግኘት የምትፈልጉ ከሆነ ወደ መንገድ ስትሄዱ ሰላም የምትፈልጉ ከሆነ ይህንን መዝሙር በቤታችሁ ናችሁ 3 ጊዜ 7 ጊዜ ብትጸልዩት እግዚአብሔር አምላክ በብዙ ይባርካችኋል ማለት ነው። ስለዚህ በሁልጊዜ ማድረግ የሚጠበቅባችሁ መዝሙር ላይ ስትጸልዩ ከፊታችሁ ማይ አድርጋችሁ ወይም ደግሞ ውሃ አስቀምጣችሁ ጸልያችሁ ትጠጡታላችሁ፣ ትጠመቁታላችሁ። ለዛ አገልግሎት ይውላል ማለት ነው። አባቶቻችን ይሄኛው መዝሙር ለዛ ያደርጉት ነበረ ማለት ነው። ሌላኛው መዝሙር ደግሞ መዝሙር 15 ነው። እቀበኒ እግዚኦ እስመኪያ ከተወከልኩ ነው የሚለው በግዕዙና አቤቱ በአንተ ታምኛለሁና ጠብቀኝ፣ እግዚአብሔርን አንተ ጌታዬ ነህ አልኩት። አንተም በቀር በጎነት የለም፣ ፈቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑትም መከራቸው ይበዛል። የቁርባናቸውም ደም እኔ አላፈሰስኩም፣ ስማቸው በከንፈሬ አልጠራም። እግዚአብሔር ርስቴ እንድል ፈንታዬና ጽዋዬ ነው የሚል ነው። ይህንን መዝሙር አባቶቻችን በነገራችሁ ላይ መዝሙረ ዳዊት የሚጸልይ ሰው እድሜው ይረዝማል፣ ዘመኑ የተባረከ ይሆናል፣ እንዲሁም ደግሞ በበረከት ይጎበኛል ሲባል ሰምታችሁ ሊሆን ይችላል። ይሄ መዝሙር 15 አባቶቻችን እድሜያቸው ረጅም እንዲሆን ሁል ጊዜ ይጸልዩት ነበረ። እየደጋገሙ 3 ጊዜ 7 ጊዜ እድሜያችሁ የተባረከ የተቀደሰ ዘመናችሁ መልካም እንዲሆን የምትፈልጉ ከሆነ ይሄንን መዝሙር ጸልዩት። መዝሙር 15 እድሜያችሁን ለመባረክ የተቀደሰ ዘመን እንዲኖራችሁ በቤታችሁ ውስጥ በረከት እንዲኖር የምትፈልጉ ከሆነ ይሄኛው መዝሙር በጣም ፍቱን መድኃኒት ነው። ሌላው አባቶቻችን መዝሙር 15ን ይጠቀሙበት የነበረው ለምንድን ነው? ለማንኛውም ህመም በዚህ መዝሙር ብቻ ካለባችሁ ህመም ትፈወሳላችሁ። መዝሙር 15ን ጸልያችሁ በማይ አድርጋችሁ 7 ጊዜ ወይም ደግሞ 3 ጊዜ ጸልያችሁ ብትጠመቁት ካለባችሁ ማንኛውም ደዌ እግዚአብሔር በዚህ ይፈውሳችኋል። ለማንኛውም ደዌ ወይም ደግሞ ለማንኛውም ህመም የሚሆን መዝሙር ነው መዝሙር 15 እና እድሜያችሁ እንዲረዝም በቤታችሁ ውስጥ እንዲሁም ደግሞ በረከት እንዲኖር የምትፈልጉ ከሆነ ይህን መዝሙር ሁልጊዜ ጸልዩት። ዘመናችሁ የተባረከ የተቀደሰ እንዲሆን። አሁን ያለው ዘመን የኛ ዘመን እድሜ በጣም አጭር ነው። አይታችሁት ከሆነ በጣም ነው የሚሮጠው ደግሞ ጊዜው እና ሰውም በድንገተኛ እንዲሁ ዝም ብሎ ይሞታል። አካችሁ ወደ ፈተና እንዳትገቡ ትጉና ጸልዩ እንደተባለን ምንም እግዚአብሔር በጸሎታችን ባያኖረንም እንደ አባትነቱ ቢጠብቀንም ነገር ግን ጸሎት መጸለያችን ደግሞ ወደ ፈተና እንዳንገባ ይጠብቀናል። ትጉ ወጸልዩ ከመ ይትበኡ ውስተ መንሱት ነው የተባልነው። ወደ ፈተና እንዳትገቡ ትጉና ጸልዩ ስለተባለን ፈተናችንን ለማቅለል መከራችንን ለማቅለል ይህንን መዝሙር አብዝታችሁ ጸልዩት። ለምን? መዝሙር 15 እድሜያችሁ የተባረከና የተቀደሰ ዘመን እንዲኖሩ ያደርጋል። በራሱ ወደ ጥፋት የምትገሰግሱትን ጊዜ ቆም ብላችሁ እንድታስተውሉና ማስተዋል እንዲኖራችሁ በራሱ የተቀደሰ እድሜ የምትሰሩት ስራ የተባረከ ባላችሁበት በምትጓዙበት የህይወት መንገድ የተቀደሰ ጊዜ እንዲኖራችሁ ያደርጋል ይሄ መዝሙርና መዝሙር 15 በጣም ትልቅ ጸሎት ስለሆነ አብዝታችሁ ይሄንን መዝሙር ጸልዩት። አባቶቻችን እድሜያቸው እንዲባረክ ዘመናቸው የተባረከ የተቀደሰ እንዲሆን ቤታቸው ሰላምና ፍቅር እንዲኖረው ይሄን መዝሙር አብዝተው ይጸልዩት ነበርና ለዚህ አገልግሎት ይጠቀሙታል። መዝሙር 15ን ለዚህ መጸለይ ትችላላችሁ ማለት ነው። ስለዚህ እድሜያችሁ እንዲረዝም የምትፈልጉ ከሆነ የተቀደሰ የዘመን እንዲኖራችሁ የመልካም ጊዜ እንዲኖራችሁ ያላችሁበት ዘመን ደግሞ መልካም ሰላም ፍቅር የዘነገሰበት ከእግዚአብሔር ጋር የሆነ እድሜ እንዲኖራችሁ የምትፈልጉ ከሆነ መዝሙር 15 ለዚህ በጣም ፍቱን መድኃኒት ነው ማለት ነው። ሌላኛው ደግሞ መዝሙር 16 ነው። አቤቱ ጽድቄን ስማ ጩኸቴንም አድምጥ፣ በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጥ። እግዚኦ ስምዐኒ ጽድቄ የሚለው ማለት ነው በግዕዙ። ፍርዴም ከፊትህ ይውጣ፣ ዓይኖቼም በቅንነት ይዩ። ልቤንም ፈተንከው፣ በሌሊትም ጎበኘኸኝ። ፈተንከኝ፣ ምንም አላገኘህብኝም። የሰውን ስራ አፌ እንዳይናገር ፈቃዴ ነው። ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቅኩ፣ እግሮችን እንዳይናወጡ አረማመዴን በመንገድህ አጽና ይላል። ይህ መዝሙር እጅግ በጣም ትልቅ ጸሎት ነው እግዚአብሔር በሚያውቀው። አቤቱ ጽድቄን ስማ ጩኸቴንም አድምጥ ይላል። ይህን መዝሙር አባቶቻችን ለምን አገልግሎት ይጠቀሙበት ነበር ካላችሁኝ፣ የሆነ ቦታ ላይ ሄዳችሁ ለምሳሌ የመንግስት መስሪያ ቤት
ጉዳይ ለማስፈጸም በጣም ብዙ ትደግማላችሁና ዝም ብላችሁ ነው ከቤታችሁ የምትወጡት። ስትወጡ አትጸልዩ። ጸሎት ሳታደርጉ ዝም ብላችሁ ሄዳችሁ እንዲያደርጉልኝ ብትሉ ልክ በቃ የሚገጥማችሁ የያዘው ሰው ጉዳዩን የያዘው የሚገጥማችሁ ሰው ደግሞ መልካም ያልሆነ ኢነርጂ ያለው በክፉ መንፈስ የተያዘ ሊሆን ይችላል የሚገጥማችሁና ይህን መዝሙር በማንኛውም ቦታ ላይ ጉዳይ ለማስፈጸም ስትገቡ መጀመሪያ ቀድማችሁ ጸልያችሁት ከቤታችሁ ወጡ። 3 ጊዜ 7 ጊዜ ጸልያችሁ በማይ አድርጋችሁ ጠጥታችሁ ፊታችሁን ተጠምቃችሁ ሊሆን ይችላል፣ ሰውነታችሁንም ተጠምቃችሁ ሊሆን ይችላል። ስትሄዱ ጉዳያችሁ ተፈጽሞ ነው የሚጠብቃችሁ። መልካም እንዲሆን ነው የምታደርጉት ብያችኋለሁ። ይህ የእግዚአብሔር ቃል ነው። ዳዊት የእግዚአብሔር ልብ ነው። የእግዚአብሔር ልብ ተብሏል አይደለ? የልቤ ሰው ተብሏል ቅዱስ ዳዊት። እና ዳዊት የሚጸልይ ሰው ደግሞ እግዚአብሔር በልብ ውስጥ ነው የሚሳለው። ሥላሴ በልብ ውስጥ ነው የሚሳሉት። ስለዚህ በልባችሁ ውስጥ ይዛችሁ የምትሄዱት በሰውነታችሁ ተሸክማችሁት የምትሄዱት እግዚአብሔርን ነው። ስለዚህ ያን ክፉ መንፈስ ያርቅላችኋል ማለት ነው እግዚአብሔር። ስለዚህ ይህን መዝሙር ማንኛውንም ጉዳይ ለማስፈጸም ስትሄዱ ተግታችሁ ጸልያችሁ ይህንን መዝሙር ጸልያችሁ ሂዱ። ሁልጊዜም ግን የዕለቱን መዝሙረ ዳዊት ከመጸለይ ወደ ኋላ አትበሉ። አሁን እንደዛ ሲባል አሁን ያለነው ጄኔሬሽን ቅንጭብ አድርገን ትንሿን እውቀት ይዘን ነው የምንሄደው። አንዱ መዝሙረ ዳዊት ብያችኋለሁ። ይሄን ሁሉ ጥቅም ካለው በብዛት የምትጸልዩት መዝሙረ ዳዊት ምን ያህል ጥቅም እንዳለው ማወቅ በጣም አይከብድም ከዚህ አንግል ማለት ነው። ስለዚህ ይህንን መዝሙረ ዳዊት ሁልጊዜ የሆነ ቦታ ላይ ሄዳችሁ ጉዳይ ለማስፈጸም ከመሄዳችሁ በፊት ጸልያችሁት ሂዱ። ጉዳያችሁ በሰላም እንዲያልቅ የምትፈልጉ ከሆነ ይሄንን መዝሙረ ዳዊት ጸልዩ። አሁን በጣም ብዙ የሚጠይቁኝ ልጆች አሉ፣ ውጭም ያሉ ሀገር ውስጥም ያሉ እንደዚህ አይነት ጉዳይ ጀመርን እና ፌል አደረገብን እንደዚህ ሆነን። መጀመሪያ ሳትጸልዩ ሄዳችሁ እንዴት ይባረክላችኋል? ያላችሁ ነገር መጀመሪያ ምንም ነገር ስትፈልጉ ምንም ነገር ለማድረግ ከመወሰናችሁ በፊት የእግዚአብሔርን ፈቃድ ጠይቁ። እግዚአብሔር ይህን ነገር ያስደስተዋል ወይ የእርሱ ፈቃድ ነው ወይ ብላችሁ እግዚአብሔርን በጸሎት ጠይቁት። ከዛ በኋላ ጸልያችሁ ከቤታችሁ ውጡ። የእግዚአብሔር ፈቃዱ ከሆነ ይሆናል፣ የእግዚአብሔር ፈቃዱ ካልሆነ ደግሞ አይሆንም ማለት ነው። ግን ብዙ ጊዜ በጸሎት ባለመጸለያችን ምክንያት የሚፈርሱ ብዙ ጉዳዮች አሉብን፣ ጠላት የሚያስቀራቸው ማለት ነው። ጠላት የዛሬውን ህይወታችሁን አይደለም የሚመለከተው፣ የነገያችሁን ነገር ይመለከታል። ዛሬ እንደዚህ ከሞከራችሁ ነገ ምን ልታደርጉ እንደምትችሉ ያውቃል። መገመት አይሳነውም መቼም 7500 ምናምን ዓመት ኤክስፒሪየንስ ያለው ሰውዬ። ስለዚህ ይህንን ነገር በማወቁ ምክንያት እናንተ ዛሬ የምታደርጉትን ነገር ሊያሰናክልባችሁ ይጥራል ማለት ነው። ስለዚህ ይህን መዝሙር ማንኛውንም ጉዳይ ለማስፈጸም ስትገቡ ይህን መዝሙር ጸልያችሁ 7 ጊዜ 3 ጊዜ ጸልያችሁ በማያደርጋችሁ ጠጥታችሁ ተጠምቃችሁ ትሄዱ፣ ጉዳያችሁ ይፈጸማል። አባቶቻችን ይህንን ጸሎት ይጸልዩት ነበር። እንዲሁም ደግሞ ሰው ጠላቱ ነው እንዳይናሰባችሁም ይጸልዩበት ነበር። ምንድነው የሚለው መዝሙሩ በራሱ? አቤቱ ጽድቄን ስማ፣ ጩኸቴን አድምጥ። በንጹህ ልቡና ሆናችሁ ብትጸልዩት ሰዎች ጠላት አድርገው ቢነሱባችሁ፣ እንዳልኳችሁ ሰዎች ጠላት አይደሉም። በልባቸው የሚያደርግ ክፉ መንፈስ ነው እንደዛ ሊያረጋቸው የሚችል። ያን ክፉ መንፈስ ለማራቅ ደግሞ መጸለይ አለባችሁ። ስለዚህ ይህንን መዝሙር አባቶቻችን ክፉ ሰዎች እንዳይነሱባቸው፣ ሰዎች ክፋት ይዘው እንዳይመጡባቸው ይህን መዝሙር አብዝተው ይጸልዩት ነበር። ምንም አይነት ጉዳይ ለማስፈጸም ሲፈልጉ ይህን መዝሙር አብዝተው ይጸልዩት ነበር 3 ጊዜ 7 ጊዜ እያደረጉ። ያም ደግሞ ያለባቸውን ነገር እንዲያስተካክልላቸው ያደርጋቸዋል ማለት ነው። ሌላው ደግሞ ለታመመ ሰውም ደግሞ ይጸልዩለት ነበር። 3 ጊዜ 7 ጊዜ ጸልየው ያጠምቁት ነበር። ሰው ሲታመምባቸው በተለያየ ህመም ሲወድቅባቸው ሰው ይህን መዝሙር 15ንም 16ንም ይጸልዩላቸው ነበር። በአጠቃላይ መዝሙረ ዳዊት ለማንኛውም ህመም ሊሆን ልትጠቀሙ ትችላላችሁ። እያንዳንዱ ክፍል ይህንን ጥቅም ካለው በብዛት የምትጸልዩት ጸሎት በጣም ትልቅ ጥቅም አለው። ስለዚህ ይህን መዝሙር ደግሞ ሰው በታመመባቸው ጊዜ አባቶቻችን ያጠምቁት ነበረ። ጸልየው በማይ አድርገው ያጠምቁት ነበረ። ካለበት ደዌ ይፈወሳል ማለት ነው። ስለዚህ ማንኛውም ቦታ ላይ ስትሄዱ እነዚህን መዝሙረ ዳዊት ጸልያችሁ ሂዱ። እግዚአብሔር አምላክ ነገሮቹን እንዲስተካከሉ ያደርግላችኋል በምህረቱና በቸርነቱ ማለት ነው። ቅዱስ እግዚአብሔር አምላክ በምህረቱና በቸርነቱ አይለየን። የዕለቱን መዝሙረ ዳዊት ጸልዩ። ምንም አይነት ጥያቄ ካላችሁ ደግሞ በማስቀምጥላችሁ ከታች ዲስክሪፕሽን ላይ በተቀመጡት አድሬሶች አስቀምጡልኝ። ባየሁት ጊዜ የምመልስላችሁ ይሆናል ማለት ነው። ቀጥታ አትደውሉልኝ ፕሊስ። ስልክ አላነሳም ቀጥታ በተደውሉልኝ ስለማልችል ማለት ነው። ከይቅርታ ጋር በጣም ከትልቅ ይቅርታ ጋር በማንኛውም ጥያቄ ካላችሁ በጽሁፍ ብቻ አስቀምጡልኝ፣ ያየዋለሁ፣ መልስላችኋለሁ ማለት ነው። እግዚአብሔር አምላክ ካለብን ደዌ ካለብን ችግር ሰላምና እረፍት ይስጠን። የሰላም ባለቤት እርሱ ነውና ሰላሙን እረፍቱን ይስጠን፣ ለሀገራችንም ሰላም ይስጠን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይህን ቪዲዮ ለሌሎች ወገኖቻችን ሼር አድርጉላቸው። በሚቀጥለው ደግሞ በሌላ የመዝሙር ክፍል የምንገናኝ ይሆናል። እስከዚያው በሰላም እንቆይ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን።